የምርጫው ዕለት ደግሞ ነው እንዴት አንቺን ትስልሽ የቆየ ለፋኖ ብቻ እንትን የምትሉ እንዴት እናንተ ምንድነውኛ ሰው መስለና አንታያችሁ ማወሬ ናችሁ እያለ አንገቴን ጠቅልሎ ያዘና እምቢ ስለው ስጮህ አፈነ በግዴታ እምቢ ታልሽ እዚህ ወይና እዚያ አንረሽንሽም እስር ቤት ነው ወስደን መረጃ ነግሯቸው ደውሎ አናገረ ከዛ ምንም መረጃ እንደሌለ ሲያውቅ ከዛ ነው ያቴ ሰላም ውድ አድማጭ ተከታታዮችን እንግዲህ ስርዓቱ በከፍተኛ ሁኔታ ሴቶቻችን ምን ያክል እያሰቃየ እያንገላታ በከፍተኛ የሆነ ግፍና ሰቆቃ እየፈጸመ ይገኛልና እንግዲህ ግንቦት 24 ቀንም በትራንስፖርት በማስወረድ እህታችን ላይ ያደረሱትን ጉዳት እስኪ ስምሽንና የት ቦታ እንደወሰዱሽ ምን እንዳደረጉሽ ያለውን ነገር አጫውችን። መቅደስ ይባላልው እና የሆነ ወደ አዲስ አበባ ነበር ለመሄድ ትኬት ቆርጬ ለስራ ለመሄድ ነበርና ወደ አዲስ አበባ ስሄድ ከዛ የአዲስ አበባ የዚህ ሞጣው መኪና ወደ አዲስ አበባ ትኬት ቆርጬ ስሄድ ጀሌ ደግሞ ስሄድ ወንበሩ ሞልቷል በቃ የለም አትሄጂም አለኝ ያኛው መኪና በዛኛው 1500 ብር ቆርጬ ነው ከዛ ሲለኝ አማራጭ የለኝም ወንበር ሞልቷል ገና ወደዚህ ለመመለስ አሰብኩና ወደዚህ ወደ ሀገሬ ስመለስ በእግሬ ወንዶች ያገኘው ከነሱ ጋር በእግሬ ጉዞ ጀመርኩ ከዛ ጉዞ ጀምሬ ቢቸና ድረስ በሰላም መጣው ቢቸና አድረን ደግሞ እንደገና ተነስተን ተቢቸና ደግሞ ወደ ደብረ ወርቅ እሑድ ማታ ገብተን አደርንና ጧት 2 ሰዓት 3 ሰዓት ሲል ደብረ ወርቅ ጉዞ ስንጀምር ያው ምንሾች ያዙኝ ከዛ ምንሾች ያዙኝና ኑ አሉን ሶስታችን ሁሉ ያዙንና ከዛ እናንተ ፋኖ ነው የቆያችሁ አሏቸው እነሱ አረ እኔ ፋኖ አይደለም አንደኛው ልጅ ጸጉሩን አሳድጎ ነበርና ፋኖ ነው የመታወቂያ ፋኖ ነው ምናምን ብለው ሲያንገላቱ ቆዩና እሱን በቃ እናንተ ሄዱ በቃ እሷ ግን ትቆያለሽ አንቺ ትቆያለሽ ምንድነሽ አንቺ ምን ታረጊ ነው ሴት ልጅ ነሽ በእግርሽ ምን ታረጊ ነው እንደዚህ የመጣሽ ምናምን አሉ እንደዚህ ነው ስላቸው አይ አይደለም ሲጀመር ተልከሽ ነው የመጣሽ መረጃ ነሽ ነው አንቺ ወደ ኋላ ቅሪ ብለው እነሱን ሰደዷቸው እኔን ወደ ኋላ አስቀሩና ከዛ ጥፋት ምን ያክል ናቸው እንዶ በጊዜው የነበሩት ዛጋ ይዘውሽ የነበሩት ስንት ይሆናሉ 7 ምናምን ናቸው እሺ ከያዙሽ በኋላ ወዴት ነው የወሰዱሽ ከያዙኝ ወደ እስር ቤት ነው ወይስ ወዴት ነው ተወስዱ ስላቸው በቃኛ ህጅ በምንልሽ ቦታ ትሄጃለሽ አሁን መጀመሪያ ስለ ልንወያይ ነው መጀመሪያ ብለው አስቀመጡኝና ቆዩ ህጅ ወደዛ ወደ ቤተክርስቲያኑ ገጣ ብለው ተሰብስበው ኋላ በመኪናም ብዙዎች መጡ ምግብ ምናምን ይዘው ማለት ነው ለነሱ ከዛ መጡና ከዛ ተነሱ ጋር ሲያወሩ ቆዩና ከዛ እና ያለና ስልኬን ሁላ ያዘና ሲፈትሽ ሁሉ ነገር እየደወለም ሲያወራ ምናምን ቆየና ከዛም በኋላ በቃ ለዚህ ስራኛን ከተሻለና እኔ አልፈልግም ሀገሬ ነው መግባት የምፈልግ ሀገሬ እሄዳለሁ እኔ ችግርም የለው ምንም ነገር አይደርስብኝም እናንተ ችግር ታላደረሳችሁ ሌላ ችግር አይደርስብኝም ስላቸው አተጅም ሀገርሽ እንዴት ሴት ልጅ አይደለሽ እንዴት ሀገርሽ ተጃለሽ እዚህኛ ስራ እናስገባሻለን አሉ ከዛ እኔ አልገባም ከዛ እንደዛ ሲሉኝ እሺ በቃ ምን ስራ ነው የምከቱኝ አልኳቸው ፈራው እንደዛ ሲሉ እንደው በስም ማን ይባላሉ እንደው ስማቸው ዮሐንስ ነው የሚባል መጀመሪያ እነዚህ ልጅ ስሙን አላውቃቸውም ወዴት ነው ይዘውሽ ሄዱ ቤተክርስቲያን ብለው እንድካልሽ በኋላ ወዴት ይዘውሽ ሄዱ የት ሆቴል ላይ ነው ወይስ ወደ ካምፕ ነው ይዘውሽ ሄዱ ሆቴል ቤት ወስደው በቃ መታወቂያ ሁላ ለሷ ሰጧትና እንዳትወጣ እንግዲህ እቺ ልጅ እኛ በቃ እዚህ እስካለን ድረስ ራሳቸው በኪሳቸው ከተውት ሄዱ እንደገና ተጫታለሽ ምናምን ብለው ማለት ነው እንዳትወጣ ከወጣች አንቺ ነው የምንረሽንሽ ብለው እሷን አናዘዟት ችግር የለውም በቃ እኔ እያለሁ እስካለው ድረስ አትወጣም ማለት ከዛ ወዲያው ማታ ላይ መጡ ማን የሚባል ሆቴል ላይ ነው ይዘውሽ ሄዱ እሺ እሷ ሆቴል ላይ ማለት ነው ከዛ ማታ መጣ ዮሐንስ የሚባለው እና ያለኝ ፈልግሻለሁ አለኝ ለምንድን ነው የምትፈልገኝ አልኩት እየሰራው ያለ እና ያለኝ ለምንድን ነው የምትፈልገኝ ስለ ነይ ዛሬ ከኔ ጋር ነው የምታድሪ አለኝ እኔ ለዚህ ነው እንዴ ነይ ብላ ያመጣኝ እኔ እኮ ስራ ልከትሽው ነው እንጂ አልከኝ ለዚህ አይደለም ያመጣኝ ስለው በቃ እንዴ ካልሽ ትገደያለሽ እሺ ካልሽ ማንንም አይነካሽም እዚህኛ ስራ አለ እናስጀምርሻለን አለኝ ከዛም ቢስለው አንገቴን ጠቅልሎ ይዞ ይገባል ጋቤት ከዛ ይዞ ይገባና ከዛ የት ነው ቆይተሽ መጣ እየሰማኝ ዝም አለች ከዛ ደፈረኝ ምን ያክል ቀን ቆየሽ እዛው ዛሬ ነው የመጣው በ24 ዘይ የገባው ገና ዛሬ ነው የወጣው እስከዛ ድረስ ከነሱ ጋር ነው የቆየሽ ማለት ነው ከዛ እሱ 3 ቀን ሙሉ ከኔ ጋር አደረ ሲቀጥል ደግሞ ሐላሱ ሲበቃው ደግሞ ጓደኛውን ተካ ጓደኛውም ደግሞ እንደዛው እየደበደበ እያሰቃየ እንደዛው ማለት ነው እስኪ እንደው በመጨረሻ እንደው ሴት እህቶቻችን በዚህ በትራንስፖርት ጉዞ ላይ ነው የገጠመ እንደው ለነሱ የምታስተላልፊው መልእክት ይኖራል ምን ማድረግ መቻል እንዳለባቸው እኔ በሄዱ ነው ማለት መንገድ የሚባል ባይንቀሳቀሱ ነው እንደኔ ከሆነ ማለት
እሺ እናመሰግናለን።